ትጣፍጣለች። ማለት ደግሞ እሱ በጣም ነው የምትጣፍጠው። ቆይ ላሳይሽ። አረ እንዳታጣሉኝ። ቴንክ ዩ ፍቅሮች አመሰግናለሁ። ቆይ አንዴ እሺ። በጣም ትጣፍጣለች ወይ ሪካርድ። ቆይ በጣም ትጣፍጣለች። በጣም ጣፋጭ ናት። በጣም ጋይስ በጣም ጣፋጭና በጣም ጣፋጭ ነች። ይል አታውቂም የልሽ ቆይ ልንገርሽ። በጣም ጣፋጭ ነች። አባ አንቺ አታውቂም እንደ ዩቲዩበሩ ቀና አድርጊ እስኪ ልጁን ብዙ አፍቃሪ ያለው ልጅ እሱ ልጅ ሰርጋለው ልንገርሽ በደንብ አድርጌ ላብራራልሽ ማለት ነው። እኔ ከሰማሁት ነው ተነስቼ ነው የምናገረው ማለት ነው። አብርሽ ይባላል። ሚስቱ እድላዊት ወይም ደግሞ ሊዲያ መሰለኝ ስገምት። ከዛ ኤደን ነው ስሟ መሰለኝ። እና ባለፈው ከዚህ በፊት ቲክቶክ ላይ ከመጀመር ጋይስ እያብራራውላን ነው። ታያት በሉኝ። እኔ አልተሳደብኩ አልተጣላው እያብራራውላን ነው። ከዛ ቲክቶክ ላይ ኖ ዩቲዩብ ሩታ ሚስቱ ሩታ ነው የምትባለው። ቲክቶክ ላይ ነው ዩቲዩብ ከመጀመሩ በፊት ቤቱ ኦና ነበረ ሲያወሩ ነው። እኔ ማርያምን አሉ እኔ አላቅም ኦናም እንደነበር እኔ አላቅም የለውም። ከዛ ቴንኪው ከዛ ቤቱ ኦና ነው። ከዛ የማዳም ቅመሞች የኔ እናቶች የኔ ውሃዎች ሲያዩት ሰላም ናችሁ ሲል ቤቱ አንድ ላይ ማለት ነው ሰላም ናችሁ ሁለት ያስተጋባል። ደህና ናችሁ ወይኔ አብርሽዬ መንታ ወንድም አለው ሲል ኧረ አይደለም ቤተሰብ ቤቴ ባዶ ነው ዕቃ የለውም ሲል የማዳም ቅመም የኔ ውሃ ይህን የሚያህል ሰንጋ የሚያክል ቲቪ አምጥተው ገዝተው ቤቱ ግርግድ ለአብርሽ አሉ እነቀጮ ናቸው ያሉትኝ። ከዛ አሉ ከዛ መጨረሻ ላይ ደግሞ ሩታዬ በእግሯ ትሄዳለች እየኳተመች ቪዲዮ እየሰራች ስትሄድ ከአንድ ደላላ ጋር በግንባሯ ትጋጫለች። ውይ ከዛው እኔ ድማት አይድማት አላውቅም አሉ። ከዛ ምን ሆነሽ ነው ሩታዬ ምናምን ብለው ሲጠይቋት ኮመንት ላይ ምናምን የማዳም ቅመሞች በእግሬ እየተራመድ ውይ ምን ነው እኛ እያለን በእግርሽ ትራመዳለች ብለው ምን የመሰለ መኪና ገዙላት አሉ። ከዛ መጨረሻ ምን ነው ማሪ ቆይ የማዳም ቅመሞች ለሱ ቤት ዕቃ ሟሉለት ታቢርን የቤት ዕቃ ቲቪ ገዝተዋል። ከዛ ለነግርሽ አይደለ ከዛ ነገር ግሩፕ ተከፈተ አሉ። የቴሌግራም ግሩፕ ተከፈተ በደንበኛው። ከዛ የማዳም አልደረሰኝም እኮ ወሬ ሲመጣ ከጓደኛሽ ከትርፌ ተበደሪ ከትርፌ ተበደራ ግሩፕ ላይ አጠራቅማ አሁን ሰርግ ላይ ደግሞ ምንም ባለው አሳዝኗቸውን የገዙለት እና ታዲያ ብለው ዩቲዩብ ላይ አውቀውት ከዛ ተማሪዬ ሰርጉ ደግሞ ተቃዋሚዎቹ ጋር ሄደቻል። ሰርጉ ደግሞ ቅዳሜ ነበረ የፈለጉት የማዳም ቅመሞች እረፍት ፈልገዋል። ቅዳሜ ገባሽ ማርዬ ቅዳሜ ላይ ኢጃዛ ቤት እንውጣለን ብለው ማዳም አታውቅም ሊወጡ በጣም ይወዱታል ማለት ነው። በጣም እኔ እንደተረዳው በጣም ከዛ የፍርጁንም እነግርሻለሁ። የፍርጁንም ምንድነው ኮንተንቱ ምንድነው የሚያደርገው? ይጋባሉ